በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የተወዳችሁ ቅዱሳን የአቢጌል ሚኒስትሪ ተከታዮች፣ ለኢየሩሳሌምና ለኢትዮጵያ ለመላው ዓለም ጉበኛ የሆናችሁ በናዝሬቱ ጌታ በኢየሱስ ስም ሰላም እላችኋለሁ። ፓስተር አሌክስ ነኝ። መነሻዬ ባሌ፣ መድረሻዬ አዲስ አበባ ምድር ዳርቻ። የሐዋርያት ሥራ ምዕራፍ 1 ቁጥር 8 እንደሚናገር በይሁዳ በሰማሪያ በኢየሩሳሌም እስከ ምድር ዳርቻ ስለሚል የኔ ይሁዳ የኔ ሰማሪያ ባሌ ነው፣ ኢየሩሳሌም ደግሞ አዲስ አበባ ነው ብዬ ነው ማምነው። ይሄ የኔ ነው። ምድር ዳርቻ ደግሞ ዓለም ነው። ስለዚህ ዓለምን ለመድረስ እግዚአብሔር ጠርቶናል። ላለፉት 30 ዓመታት እግዚአብሔርን ሳገለግል ቆይቻለሁ። አሁን ደግሞ በዚህ በአቢጌል ሚኒስትሪ ላይ ስለ ኢየሩሳሌም ጉበኛ በመሆን ስለ ኢትዮጵያ ስለ ሀገሬ ጉበኛ በመሆን ከዚህ ቲም ጋር ብሬ እሰራለሁ። ሰሞኑን እንግዲህ ባለፉት አንድ ወራት ይህንን ሚኒስትሪ የምትመራው እህታችን ቤቲ ከአሜሪካ ሀገር በዳንኤል መጽሐፍ ላይ ጠንከር ያለ ሰፊ ትንተና ያለው የመጽሐፍ ቅዱስ ትምህርት አካፍለናለች። የተከታተላችሁ ሰብስክራይብ ያደረጋችሁ አስተያየት የሰጣችሁ ወገኖች ሁሉ ጌታ ይባርካችሁ። እንግዲህ የመጨረሻው ዘመን እንደደረሰ አውቀን የእግዚአብሔር መንግስት ለማገልገል በሁሉ አቅጣጫ መሰለፍ አለብን። ይህንን ሚዲያ እግዚአብሔር አምላክ እንግዲህ ለሰው ልጆች በሰጠው ጥበብ ክሬት ተደርጓል። የክፉም ዓለም ሰዎች እንደሚጠቀሙበት ይታወቃል። እኛ ግን ደግሞ እየዋጀነው የጌታን ሐሳብ ወደ ዓለም ሁሉ ሄደን እግሮቻችን በየአገሩ እስከሚረግጡ ድረስ አሁን ግን በኔትወርክ ሲስተሙ ዓለምን እንደርሳለን። ስለዚህ በመላ ዓለም ላይ ይህ መልእክት እንደሚደርሳችሁ ተስፋ አደርጋለሁ። ቤቲ እንዲሁም ደግሞ ወንድሜ ነቢል ከአዋሳ በዚህ የዳንኤል መጽሐፍ ላይ ትንተናና ገለጻ አድርገዋል። እህታችን ቤቲ ከምዕራፍ 1 እስከ ምዕራፍ 12 የዳንኤል መጽሐፍ አስተምራናለች። ያንን ደግሞ አጠቃላይ ይዘቱን በተመለከተ የተረዳውን ፓስተር ነቢል ከአዋሳ እንደዚሁ ባለፈው ሳምንት ሼር አድርጓል። ዛሬ ደግሞ እኔ ከአዲስ አበባ በዚህ መጽሐፍ ላይ የተረዳሁትን በዳንኤል መጽሐፍ ላይ የተረዳሁትን ምናልባት እህቴና ወንድሜ ያልጠቃቀሱትን ነገር እኔ ለመጥቀስ እሞክራለሁ። እንግዲህ የዳንኤል መጽሐፍ ያው የብሉይ ኪዳን መጽሐፍ እንደሆነ ይታወቃል። እነኚህ ብላቴናዎች በባቢሎናውያን እስራኤል ተግዛ ስትሄድ ያው እስራኤል ብዙ ጊዜ በተለያዩ አይነት የጠላት እጅ ላይ ትወድቃለች፣ ትጋዛለች። ግብፅ አንዱ ፈርዖን ህዝቡን ባሪያ ያደረገበት ነው። ባቢሎን አለ፣ አሶር አለ። በጣም ብዙ ጊዜ ይሄ ህዝብ ለጠላት ታልፎ ተሰጥቷልና አሁን በዚህ በእኛ ዘመን ደግሞ እነ ኢራን ይህንን ህዝብ እንደገና ሽባ ለማድረግ ባሪያ ለማድረግ ብዙ ጥረት ያደርጋሉና ይህ ህዝብ ከጥንት ጀምሮ ስደት፣ መከራ፣ መገፋት የበዛበት ህዝብ ነውና የተፋቃልም ያለው ህዝብ ስለሆነ ለዚህ ህዝብ አጥብቀን እንድንጸልይ ያስፈልጋል። ስለዚህ በግዞት ውስጥ ሆነው ነው እንግዲህ ይሄ ታሪክ የተጻፈው። በባቢሎናውያን ተግዘው የሄዱት እነኚህ እስራኤላውያን በአገራቸው ሳይሆን በሰው አገር ላይ አምላካቸውን አስከበሩ። ዛሬ በመላው ዓለም ላይ ላላችሁ ሰዎች፣ በመላ አውሮፓ፣ በመላ አሜሪካ፣ በመላ አረብ ሀገር ላላችሁ ኢትዮጵያውያን በጌታ ለሆናችሁ ወንድሞች በሰው አገር ላይ ጌታን ማስከበር ይቻላል። ለጣዖታት አንሰግድም፣ ለአማልክቶች አንሰግድም። እምቢ። ኢየሱስ ክርስቶስ ጌታ ነው፣ አዳኝ ነው ብለን ለክርስቶስ ኢየሱስ መኖር እንደሚቻል ያሳዩ ልጆች ናቸው። ባዕድ ምድር ላይ ያሉት ግን ኖረው ያሳዩ። ስለዚህ ለጣዖታት ስገዱ፣ ለጣዖታት ሲሰዋ ምግብ ብሉ ሲባሉ እኛ ርኩስ ነገር አንበላም፣ ለጣዖታት አንሰግድም፣ አምላካችን እግዚአብሔር ብቻ እሱ ይመለካል ብለው በብዙ ተግዳሮትና ሰልፍ ውስጥ ያለፉ ወንድሞች ናቸው። እነኚህ ወንድሞች ከምዕራፍ 1 እስከ ምዕራፍ 6 ያለው እነኚህ ብላቴናዎች ሶስቱ እነ ዳንኤል፣ ናናንያ፣ አዛሪያና ሚሳኤል በእሳት የተጣሉበት ባቢሎን እንኳን ላቆምኩ ምስል አንሰግድም ከእሳቱ ያድነናል ብለው የተወራረዱ እውነትን አንዳንድ የአዲስ ኪዳን ሰዎች ይመስሉኛል። በጣም የእምነት ሰዎች ናቸውና ወደ እሳት የተጣሉበት የእግዚአብሔር ልጅ ኢየሱስ በእሳት ውስጥ አብሯቸው ሄዶ አብሯቸው ወርክ አድርገው የዓይናቸው ሽፋሽፍት እንኳን ሳይቃጠል እንዲተርፉ ያደረገበትን ነገር አንረሳም። እንደገና ደግሞ ለቆመው ምስል አሁንም ካልሰገድክ ተብሎ ጸሎት ወደ ኢየሩሳሌም አታድርግም ተብሎ ዳንኤል ወደ አንበሳ ጉድጓድ የተጣለበትን ታሪክም እናያለን። እነኚህ ልጆች በዚህ መጽሐፍ ላይ በእምነት ድል ነስተው ዛሬ ለኛ በብዙ ለምንፈተን ሰዎች ዓለምና ሰይጣን ኃጢአት ለምታቀርብልን ነገር እምቢ እንድንል የሚያስችል ትምህርት እንዳላቸው አይቻለሁ። ይህንን እንግዲህ ቤቲም ወንድሜ ነቢልም ገልጸውታል። እንዲሁ ትኩረት ሊሰጠው ስለሚገባ ነው። ጌታ ኢየሱስ ክርስቶስም ትዝ ይላችኋል ማቴዎስ ወንጌል ምዕራፍ 4 የእነኚህ ልጆችን ታሪክ ነው የደገመው። ጠላት ዲያብሎስ የዓለምን ክብር፣ ዝናና ስልጣን አሳየው፣ ሀብቱን አሳየው፣ ወርቁን አሳየው። ወንቀስ በድል ያለው ሂድ አንተ ሰይጣን የእግዚአብሔር አምላክ ብቻ ስገድ ተብሎ ተጽፏል አለው። የቱንም ፈተና ልታመጣ ትችላለህ፣ ከአንተ እጅ ለአንተ ሰጥቼ ከአንተ እጅ አልቀበልም ማለት እነኛ በባቢሎን ዘመን የነበሩትን ዳንኤል የፈጸሙትን የጽድቅ ስራ ኢየሱስ ፈጸመና መጽሐፉ
በየትኛውም ዘመን ላይ ላለን አማኞች ጥሩ ማስተማሪያ እንደሆነ ነው የተረዳሁት። ሌላው ነገር ከባዱ ነገር ነገስታት በየጊዜው ህልም ያሉ አገር የሚመሩ ያው ነገስታትን የሚሾምና የሚሽር እግዚአብሔር ነው። አንዳንድ ጊዜ አገሮች ላይ ያሉ ነገስታት ክፉ ሲሆኑ ወይ ደግሞ ፍርድ ሲጓደል ፍትህ ሲጓደል ሰዎች አደባባይ ሊወጡ መሳሪያ ላይ እነሱ ይፈልጋሉ። ለእነኚህ ሰዎች ያለኝ ምክር ምንድነው? ከዚህ መጽሐፍ ተነስቼ እንዳየሁት እግዚአብሔር ራሱ ነገስታትን ያወርዳል፣ ነገስታትን ይሾማል። ጽዋ ሲሞላ ማንም ሰው እኔ ነኝ ያለ ይዋረዳል። ደርግን አይተናል። 500,000 በላይ እስከ 1 ሚሊዮን የሚደርስ ወታደር ታጥቆ በነበረበት ጊዜ በ7 ወታደር ነው የወደቀው። 7 ጫካ በገቡ ሰዎች ምን እላችሁ ነው? ከእግዚአብሔር ጋር ያልሄዱ ሰዎች ይበተናል ነገራቸው። ከእግዚአብሔር ጋር ደግሞ የሄዱ ሰዎች እድሜያቸው ይረዝማል። ስለዚህ ነገስታትን ሲያወርድ ሲሾም ሲሽር በዚህ ክፍል ላይ እናያለን። እንግዲህ ንጉሱ ያየውን ህልም የሚፈታ በምድር ላይ ጠፍቶ ጠንቋዮቹ፣ መተተኞቹ ሞት ታውጆባቸው የእግዚአብሔር መንፈስ የአማልክት መንፈስ መጽሐፍ እንዳለው ያለበት ዳንኤል ግን ህልሙን ሲፈታ ራእይን ሲተረጉም እና ነገስታቱን ሲያሳርፍ እንመለከታለንና በዚህ ዘመን እኛ እጅ ላይ አንድ መፍትሄ እንዳለ ያሳያል። ይሄ ዳንኤል መጽሐፍ ምንድነው ያ መፍትሄ? መንግስታት ግራ ከገባቸው፣ አገሮች ግራ ከገባቸው፣ የፖለቲካው ዓለም፣ የኢኮኖሚው ዓለም፣ የሃይማኖቱ ዓለም ግራ ከገባው እኛ ጋር ሶሉሽን አለ። ሶሉሽኑን እናሳያለን። የአምላክ መንፈስ እኛ ውስጥ አለ። አሁንም መፍትሄ ከክርስቶስ ኢየሱስና ከእግዚአብሔር ልጆች ኢየሱስ ክርስቶስ እግዚአብሔር ለሚያምኑ በክርስቶስ በኩል እግዚአብሔር ለሚያመልኩ ሰዎች መፍትሄ አለ። በዚህ የወንጌል እውነት ውስጥ መፍትሄ አለ ብለን እናምናለን። እነኚህ ልጆች መፍትሄ ሲያመጡ ነው የምንመለከተው። ሌላው ነገር በዚህ ከምዕራፍ 1 እስከ ምዕራፍ 6 የልጆቹን የእምነት አርበኝነት ነው የምናየው። ለጽድቅ ህይወት ዛሬ ጥለውልን የሚሄዱት ትልቅ ትምህርት አለ። ለምሳሌ ዳንኤል መጽሐፍ ምዕራፍ 1 ቁጥር 27 ላይ እህት ስታስተምር የገዛው ክፍል እግዚአብሔር እንዳስከበሩት በባዕድ ምድር አየና በጥበብ በእውቀት በማስተዋል በትምህርት ይላል ምድሪቱ ላይ ካሉ ጠቢባንና አዋቂዎች በላይ ያደረጋቸው። አያችሁ፣ ዛሬ በባትሪ እንድትፈለጉ ዓለም በሳይንስ በባትሪ እንድትፈልጋችሁ ከተፈለገ እናንተ ወደ ኢየሱስ ክርስቶስ መምጣትና የከበረው ከተዋረደው እምቢ ማለትና እሺ ማለት ይጠበቅባቸዋል። እግዚአብሔርን ማስከበር ይጠበቅባቸዋል ማለት ነውና ከምዕራፍ 7 በኋላ ግን ከምዕራፍ 7 እስከ ምዕራፍ 12 ያለው መጽሐፍ እግዚአብሔር ነገስታትን ማንሳት፣ መሾም፣ መጣል እንደሚችል ያየንበት ክፍል ነው። ሌላው ዳንኤል በዚህ ክፍል ላይ 4 ታላላቅ መንግስታት እንደሚያልፉ ተንብዮአል። ይሄ ታላላቅ መንግስታት ስላችሁ ልክ እንደ አሜሪካ፣ እንደ ፈረንሳይ፣ እንደ አውሮፓ ህብረት፣ እንደ አረብ ሀገር ህብረት፣ እንደ የተለያዩ መንግስታት ተባብረው አንድ ጃይንት የሆነ ነገር እንደ የጦር መሳሪያ የጦር ትጥቅ አደራጅተው አንድ ሀገር የሆነ አህጉርን ለመውረድ ጥረት እንደሚያደርጉ እንደ አገራት ማለት ነው። እንደዚህ አይነት ጃይንት የሆኑ ሀገሮችን እግዚአብሔር እንደሚያዋርዳቸው ንጉስ በሀብቱ በእውቀቱ በጥበቡ እንዳይመካ በመሳሪያው እንዳይመካ አገር በመሳሪያው እንዳትመካ ለማድረግ እግዚአብሔር በዚህ ስፍራ ላይ ሲሰራ ይቻላል። ሌላው በመጨረሻ እግዚአብሔር መንግስት ለዘላለም እንደምትኖር በምድር ያሉ መንግስታት ሁሉ ተሽረው ይወድቀው የእግዚአብሔር መንግስት ግን ለዘላለም እንደምትኖርና እንደምትበዛ ያየንበት ክፍል ነው። የእግዚአብሔር መንግስት ሁሉን ትገዛለች። በምድር ያሉ መንግስታት ሁሉ ይሻራሉ፣ ይጠወራሉ፣ ይጠፋሉ። የእግዚአብሔር መንግስት ግን ዘላለማዊ ነች። ከሞት በኋላ ህይወት እንዳለ ያየንበት ልክ አዲስ ኪዳን መጽሐፍ እስኪመስል ድረስ እህቴ ቤቱን ወንድሜ ነቢይም ሲያስተምር ይሁን ተረድቻለሁ። እኔም ደግሞ ወይ ጉድ ይሄ መጽሐፍ እኮ የመንግስተ ሰማያትን ነጸብራቅ ራሱ እያሳየን ነው። በራእይ መጽሐፍ ላይ በተለይ አንዳንድ የመጽሐፍ ቅዱስ አስተማሪዎች ከራእይ መጽሐፍ ጋር እያይዘው ይሄን መጽሐፍ ያስተምሩታል። ባለፈው ዓመት ማስተርስ ፕሮግራም ሲማር ይሄንኑ ዳሰሳ እናደርግ ነበር። ወደፊት እግዚአብሔር ሲረዳን ጊዜ ሲሰጠን ከዳንኤል መጽሐፍና ከራእይ መጽሐፍ ጋር እያያዝን እንማራለን። አጠቃላይ ሐሳቡ እግዚአብሔር አዲስ መንግስት እንደሚመሰረት የእግዚአብሔር መንግስት ጸንታ እንደምትኖር ያሳያል። ትልቁ ድንጋይ ተፈንቅሎ ምስሉን እንደፈጨው ያ ድንጋይ አለቱ ድንጋይ ክርስቶስ ኢየሱስ እንደሆነ የክርስቶስ መንግስት እንደሆነ ሁሉም ፈጭቶ እሱ ግን ለዘላለም ጸንቶ እንደሚኖር ማሳያ ያለው መጽሐፍ ነው። ሌላው ስለ ፍርድ፣ ስለ ትንሣኤ፣ ስለ መጨረሻው ዘመን ትንቢቶች ይናገራል። ለዚህ ነው ከራእይ መጽሐፍ ጋር እያያዛል ብላችሁ ፍርድ ያለ እዚህ መጽሐፍ ላይ፣ ትንሣኤ ያለ እዚህ መጽሐፍ ላይ፣ የመጨረሻው ዘመን ምልክቶች እዚህ መጽሐፍ ላይ አሉና መጽሐፉን በግላችን እንድናነበው እንድናጠናው የጥሞና ጊዜያችን ላይ እንድናየው አበረታታለሁ። የመጽሐፉ ማጠቃለያ ሐሳብ እግዚአብሔር በሁሉም መንግስታት በታሪክ ሉዓላዊ ስልጣን አለው። ሁሉም መንግስታት ያወርዳል፣ ይሾማል፣ ይሽራል የሚለው እና በፈተና በመከራ ውስጥ ታማኝ ሆነው እግዚአብሔርን ያስከበሩትን ደግሞ እንደሚረዳ የሚያድን ከረሃብ ጦርነት ከብዛት ከእሳት እንደሚጠብቃቸው
ማሳያ ነው። የምድር መንግስታት ጊዜያዊ እንደሆኑ የእግዚአብሔር መንግስት ዘላቂ እንደሆነ ያሳያል። ስለዚህ ወደ እግዚአብሔር መንግስት ሰዎች እንዲመጡ ያበረታታል። ጸሎትን፣ እምነትን፣ ታማኝነትን ለአዳኞች